ሙሽርዬ አሃ ሙሽራ አበባ ይዘሃት ግባ ወንድምዬ ወንድም አበባ ይዘህ በጊዜ ግባ። ይህን የጀመርኩላችሁ ያለ ምክንያት አይደለም። ዛሬ ይዤላችሁ የቀረብኩት ከሰርግ ጋር የተያያዙ ከሰርግ ጋር የተገናኙ ቃላት ላቀብላችሁ ነው። እስከ መጨረሻ አብራችን ስቆዩ እጅግ ምርጥ የሆኑ ሰርግ ላይ ሆነን የምንጠቀምባቸው ቃላት። ለምሳሌ አማጭ የሚባል ታውቃላችሁ? አማጭ የሚባል ታውቃላችሁ ወይ? እሱን የምታዩት ይሆናል ማለት ነው። በስተመጨረሻ የሙሽሪት እናት፣ የሙሽሪት አባት፣ የሙሽሪት ወንድም ለሙሽራው ምኑ ናቸው? እሱን በእንግሊዝኛ የምናይ ይሆናል። ቃል የማጋባው ጳጳስ ሊሆን ይችላል፣ ቄስ ሊሆን ይችላል፣ ፓስተር ሊሆን ይችላል፣ ኢማም ሊሆን ይችላል። ያ ቃል የሚያጋባ አባት ወይም ሰው ምን ይባላል በእንግሊዝኛ? እሱን የምናይ ይሆናል። ስለዚህ እስከ መጨረሻው አብራችን ስትቆዩ እነኚህን ወርቅ የሆኑ ቃላት ታገኛላችሁ ማለት ነው። እንጀምር የዛሬውን ክላሳችን። ግሩም ግሩም ምን ማለት ነው? ግሩም ማለት ወንድ ሙሽራ ማለት ነው። ሙሽራው ምን ይባላል? ግሩም ይባላል። ሙሽሪት ምን ትባላለች? ሙሽሪት ምን ትባላለች? ብራይድ ትባላለች። ቤስት ማን ወይም ቤስት ሜን ብዙ ስናደርጋቸው ቤስት ሜን ወንድ ሚዜዎች። ወንድ ሚዜ ምን ይባላል? ቤስት ማን። ወንድ ሚዜዎች ማለት ከፈለግን ደግሞ ቤስት ሜን እንላለን። ወንድ ሚዜዎች። ብራይድስ ሜድ ምን ማለት ነው? ይሄ ብራይድስ ሜድ ምን ማለት ነው? መጀመሪያ ሜድ ብቻውን ሜድ ምን ይሆናል? ብቻውን ሜድ ምን ይሆናል? የቤት ሰራተኛ ማለት ነው። በቤት ውስጥ የምታገለግል የቤት ሰራተኛ ማለት ነው። ብራይድስ ሜድ ስናደርገው ግን የተለየ ትርጉም አለው። ሴት ሚዜ ማለት ነው። ብራይድስ ሜድ ሴት ሚዜ። እሺ አማጭ አልኳችሁ ምንድን ነው? አማጭ አልኳችሁ ይሄ ኦልሞስት ሊጠፋ የቀረበ ቃል ነው። ትክክለኛ ቃሉ ግን ይሄ ነው። ሊጠፋ የቀረበ ቃል ነው። ሽማግሌ እንላለን። ወንዱ ወደ ሴቷ ቤት ወይም ቤተሰብ ሽማግሌ ይልካል። እነኛ ሰዎች ምን ይባላሉ? አማጭ ነው የሚባሉት። በአማርኛ ትክክለኛው አማርኛ አማጭ ነው የሚባለው። አሁን ግን ኦልሞስት እየቀረ ከራሴ ጀምሮ ይሄን እያወቅኩኝ ተጠቅሜበት አላውቅም። ምን ይባላል? ምን ይባላል በእንግሊዝኛ? አማጭ ወይም ሽማግሌ በእንግሊዝኛ ማች ሜከር ይባላል። ማች ሜከር። ማች ሜኪንግ ምን ማለት ነው? ማስማማት፣ ማገናኘት ማለት ነው። ማች ሜኪንግ። ሶ ማች ሜከር ማለት አማጭ ወይም ሽማግሌ ማለት ነው። ወደ ሙሽሪት ቤት የሚላኩት ሰዎች ልጆን ለልጃችን ብለው የሚቆሙ ሽማግሌዎች ወይም አማጭ ምን ይባላሉ? ማች ሜከርስ ይባላሉ። ዲኖ ቫውስ ምንድን ነው? ቫውስ ቃል ኪዳን መጋባት ማለት ነው። ቫውስ ቃል ኪዳን መጋባት ወይም ቃል መግባት ማለት ነው። ሙሽራና ሙሽሪት አንድ ላይ ሆነው ከዛሬ ጀምሮ አንተን እንደ ባልነት ተቀብዬ እስከ እድሜ ልኬ እኖራለሁ፣ እሱ ደግሞ አንቺን እንደ ሚስትነት ተቀብዬ እስከ እድሜ ልክ ድረስ አብሬ እኖራለሁ ብለው ቃል ሲጋቡ በአባቶች ለምሳሌ በኢማምስ ሊሆን ይችላል፣ ቅድም እንዳልኳችሁ በቄሶች ወይም ፕሪስትስ ሊሆን ይችላል፣ በፓስተርስ ሊሆን ይችላል። ሃይማኖት አባቶች በእነሱ አማካኝነት የሚደረግ ቃለ መሐላ ወይም ቃል መጋባት ቫውስ ይባላል። አሃ እስካሁን ምን ያህሉን ታውቃላችሁ? በጣም አሪፍ። አሁን እንቀጥል። ሃኒሙን ኤቭሪባዲ ኖውስ። እችን ሁሉም ሰው ያውቃታል። ሃኒሙን የጫጉላ ሽርሽር ጥንዶች ከተጋቡ በኋላ ለአንድ ሳምንት ወይም 2 ሳምንት ያክል ራሳቸውን ኢንጆይ እያደረጉ የሚያሳልፉት ጊዜ ሃኒሙን ይባላል። ሃኒሙን። ሜድ ኦፍ ኦነር። ሜድ ቅድም ምን ብለናል? ሜድ የቤት ሰራተኛ ብለናል። ሜድ ኦፍ ኦነር። ኦነር ምንድን ነው? ክብር ነው አይደል? ስለዚህ ሜድ ኦፍ ኦነር ስንል ምን ማለታችን ነው? ሜድ ኦፍ ኦነር። ቅድም ብራይድስ ሜድ ስንል ምን ብለናል? ብራይድስ ሜድ ሴት ሚዜዎች ብለናል። ሶ ሜድ ኦፍ ኦነር ካልን ደግሞ ዋናዋ የሴት ሚዜ ማለት ነው። ዋናዋ የሴት ሚዜ
ሜድ ኦፍ ኦነር ትባላለች። ሊድ የምታደርገው ንግግር የምታደርግ ከሌሎች ሰዎች ጋር እሷ ናት ኮሚኒኬት የምታደርግ። ብዙ ጊዜ ቤስት ፍሬንድስ ነው የሚሆኑ ወይ ሲስተር ነው የምትሆነው። እንደዚህ አይነት ነገር ይመስለኛል ባለሳሳት። ሶ እሷ ምን ትባላለች? ሜድ ኦፍ ኦነር ትባላለች ማለት ነው። እሺ ቀደም ያልኳችሁ ፕሪስትስ፣ ፓስተር፣ ኢማም የመሳሰሉት ቃል የሚያጋቡ ሰዎች ምን ይባላሉ? ቃል የሚያጋቡ አባቶች ምን ይባላሉ? የሃይማኖት አባቶች ምን ይባላሉ? ምን ይባላሉ? በጣም አሪፍ ኦፊሽንት ይባላል። ኦፊሽንት ይባላል ወይም ኦፊሽንትስ ይባላሉ። ኦፊሽንትስ ቃል አጋቢ አባቶች ማለት ነው። ከዛሬ ጀምሮ ትቀበላለህ፣ ከዛሬ ጀምሮ ትቀበያለሽ እያሉ ቃል የሚያጋቡን ምን ይባላሉ? ኦፊሽንትስ ይባላሉ። ተጋባዥ እንግዶች፣ ተጠርተው የሚመጡ እንግዶች ምን ይባላሉ? ገስትስ፣ ሲምፕሊ ገስትስ። እነኚህ ተጠርተው የሚመጡ ሰርጉን የሚታደሙ ሰዎች ገስትስ ይባላል። ገስትስ። እሺ አማቾች ይባላል። ለምሳሌ የእኔ የሚስቴ ቤተሰቦች ምን ይባላሉ? አማቾቼ ናቸው። ለሚስቴ ደግሞ የእኔ ቤተሰቦች አማቾች ይባላል። ሁለቱ በሚስትና በባል መካከል ያለው ቤተሰብ ምን ይባላል? አማቾች ነው የሚባለው። በእንግሊዘኛ ምን ይባላል? እሱ በእንግሊዘኛ ምን ይባላል? ኢንሎስ ይባላሉ። ኢንሎስ፣ ኢንሎስ አማቾች። እዛ በኋላ የኔ የሚስቴ እናት ለኔ ምን ነች? ለኔ ምን ነች? መዘር ኢሎ፣ መዘር ኢሎ። አባቷ ለኔ ምን ነው? ፋዘር ኢሎ። እዚህ በኋላ ኢሎ መጨመር ነው። ፋዘር ኢሎ። እህቷ ለኔ ምን ነች? ሲስተር ኢሎ። ወንድሟ ለኔ ምን ነው? ብራዘር ኢሎ። the vice versa is true። ለሷም ደግሞ የኔ ቤተሰቦች ለሷ በዚህ አግባብ የኔ እናት ለሷ ምንድነች? mother ኢሎ፣ አባቴ father ኢሎ፣ እህቴ sister ኢሎ፣ ወንድሜ ብራዘር ኢሎ። አማች፣ አማት፣ ዋርሳ፣ አይት የምንለው ነው። ትንሽ አንዳንድ ጊዜ ይሄ ነገር ከቦታ ቦታ ስለሚለያይ አጠራሩ በዚህ ኮንሴፕት ብናገር ይሻላል ብዬ ነው እንጂ አማት፣ ምራት። ምራትስ ምን ትባላለች? ምራት ማለት የኔ ሚስት ለእናት አባቶቼ ምንድነች? ምራት ነው የምትባለው። አማርኛም እየተማርን ነው በነገራችን ላይ። ብዙ ሰው ይሄን ላያውቀው ይችላል። ለኔ እናት አባቴ የኔ ሚስት ምን ትባላለች? ዳውረር ኢሎ፣ ዳውረር ኢሎ። እኔ ለሷ እናት አባቶች ምንድነኝ? ሰን ኢሎ፣ ሰን ኢሎ። ስለዚህ አማች፣ ምራት ምናምን የምንለው ማለት ነው። ዱ ዩ ኖ ፕሮናውንስመንት? ፕሮናውንስመንት፣ ፕሮናውንስመንት ምንድን ነው? ፕሮናውንስመንት ጥንዶቹ ልክ ተጋብተዋል ብሎ የሚደረገው ያ የቃለ መሐላ ሂደት ምን ይባላል? ፕሮናውንስመንት ይባላል። ፕሮናውንስመንት። ሶ ምን ሲሉ እንሰማለን? ፊልም ላይ ምናምን አይታችሁ ይሆናልና I now pronounce you husband and wife. I now pronounce you husband and wife. ባልና ሚስት ብዬ ሰይሜያችኋለሁ ማለት ነው። ፕሮናውንስ ማለት እዚህ ፕሮናውንሴሽን አይደለም። ፕሮናውንስ ማለት ወይም ተውላጠ ስም አይደለም። ፕሮናውንስ ስፔሊንጉን በትክክል ይዩትና ምን ማለት ነው? መሰየም ማለት ነው። ባልና ሚስት ብዬ ሰይሜያችኋለሁ፣ ባልና ሚስት ብዬ ጠርቻችኋለሁ ማለት ሲፈልጉ I now pronounce you husband and wife። ባልና ሚስት ብዬ ጠርቻችኋለሁ ወይም ምን ብያችኋለሁ? ሰይሜያችኋለሁ ማለት ነው። አይ ቲንክ በጣም ቆንጆ ነገር ይዛችኋል። ምክንያቱም ሰርግ ማለት ወይም ጋብቻ ማለት አንዱ የማህበራዊ ክስተት ነው። ይሄ የማህበራዊ ክስተት ደግሞ በእንግሊዝኛ እንዴት መግለጽ እንዳለብን ማወቅ ያለብን ስለሆነ ጥሩ ነገር እንደያዛችሁ ይሰማኛል። ከዚህ በበለጠ ለማቅረብ ማንዛዛትና ማስረዘም ይሆናል ብዬ ስላሰብኩኝ ቀንጨብ አድርጌ በጣም ወሳኝ የሆኑትን በሰርግ ውስጥ ወሳኝ የሆኑትን ቃላት ነው ያቀረብኩላችሁ። ቅዱስ ነበርኩኝ ከግሬስ እንግሊሽ። ይሄን የመሰለ ቆንጅዬ ክላስ ያቀረብኩላችሁ ምን ያስፈልገዋል? ላይክ ያስፈልገዋል፣ ሰብስክራይብ ያስፈልገዋል፣ ሼር ያስፈልገዋል፣ ኮሜንት ያስፈልገዋል። አመሰግናለሁ። ሃቭ ኤ ናይስ ታይም። ጉድባይ